አፕሊኬሽናችን ትመስላለች። አንዴ ክሊክ አድርገን እንገባለን። አፕሊኬሽኑን ማግኘት ከፈለጋችሁ በፕሌይ ስቶርም በአፕ ስቶርም አለች። ዳውንሎድ አድርጋችሁ እንደዚህ ትከፍታላችሁ። ሁለት አይነት አካውንት ተከፋፍታለ፣ ሁለት ያስመርጣል። አንደኛው ኮንቲኒው ዊዝ ኢሜይላችሁ በኢሜይል ነው የምትከፍቱት። ሁለተኛው ደግሞ ቀጥታ በጎግል አካውንት መክፈት ትችላላችሁ። እኔ አሁን በጎግል አካውንት እገባለሁ። ዘን እንደዚህ ኢሜይል ምረጥ እያለ አምጥቶኛል። አንድ ኢሜይል አስገባለሁ። አሁን አስገብቶኛል። ይህን ይመስላል። እንዴት ነው የምንሰራው ካላችሁ ጀስት ምንም ሌላ ዲፖዚት ምናምን ታደርጉት ነገር የለም። ኤርን በሼሪንግ ነው። ኢንተርኔታችሁን ሼር ታደርጋላችሁ። በወር $1 እስከ $100 ታገኛላችሁ። እዚህ ጋር ሼሪንግ አለ እዚህ ጋር ማለት ነው። እንዴት ነው የምትሰሩት? ሼር ኢንተርኔት ትላላችሁ። ከዛ ኮንቲኒው ኢንፎርሜሽን ትሰጣላችሁ። አሁን ኮኔክት ነው። ሎኬሽናችሁን ትሰጣላችሁ። አሁን ገንዘብ መስራት ጀምራችኋል። አሁን እዚህ ጋር ባላንሳችሁ 0 ነው። እና $1 በሪፈራል ሊንክ ስትገቡ ትወስዳላችሁ። ስለዚህ ለሪፈራል ሊንክ ገብታችሁ ትወስዳላችሁ። እዚህ ጋር ስክሪኑ ላይ የምትመለከቱትን ቁጥር ታስገባላችሁ። እዚህ ጋር ኢንተር ሪፈራል ኮድ ይላል። እሱን አንዴ ትነካላችሁ። ከዛ ኮዱን እዚህ ጋር ታስገባላችሁ። እዚህ ጋር ኮዱን ታስገባላችሁ። ቁጥሩ ኮንፈርም ትላላችሁ። ያው ኮንግራቹሌሽን ብሏል። ክሎዝ ትላላችሁ። ያው $1 ገብቶ መጀመሪያ 0 ነበር። አሁን $1 ሰጥቶኛል። በሰው ሪፌራል ስገባ እናንተም እንደዚህ እያደረጋችሁ በእናንተ ሊንክሰብ ሰው ያስገባችሁ እናንተም ያስባል፣ ለሚገባውም ሰው ያስባል ማለት ነው። ሌላ ምትሰጥ ነገር የለም። እዚህ ጋር ደግሞ ፋይልስ ፍሪ ይላል። እዚህ ጋር እድላችሁን ስፔን በማድረግ ፍሪ በማድረግ ትሞክራላችሁ። ኤርን ሞር ፖይንት ገንዘብ አግኝታችኋል ብዬ አስባለሁ። በጣም ጠቃሚ አፕሊኬሽን ነው፣ ተጠቀሙበት። ዊዝድሮ አደራረግ ቀላል ነው። ሪኩዌስት ፔይ አውት ትላላችሁ። ከዛ ቢትኮይን ትመርጣላችሁ። ቢትኮይን ከመረጣችሁት በኋላ የቢትኮይን
አድሬሱን እዚህ ጋር ታስገባላችሁ ማለት ነው። ከዛ በቃ አለቀ። ዊዝድሮ ታደርጋላችሁ የሰራችሁትን ገንዘብ ማለት ነው። ዶላራችን ዊዝድሮ ታደርጋላችሁ። ምንም የሚካበድ ነገር የለውም። ዊዝድሮ ስታደርጉት $1 ይቆርጣል። ዊዝድሮ ለማድረግ $5 መድረስ አለበት። ይህን ይመስላል። ጥያቄ ካላችሁ ያልገባችሁ ነገር ካለ ኮሜንት ላይ አሳውቁኝ። አመሰግናለሁ።